Hi guys, አዲሱ ነኝ ከዩሲዳ ሪከቨሪ ወይም ዩሲዳ ሞባይል የምታውቁኝ ከሆነ ዛሬ ማሳያችሁ አፕል አካውንት እንዴት ክሬት እንደምታደርጉ ነው። let's get to it. iCloud አፕል አካውንት ወይም iCloud አካውንት ለሁለቱም ዩዝ ማድረግ ትችላላችሁ። ከፈለጋችሁ ደግሞ የተለያየ ማድረግ ትችላላችሁ። iCloud ባክአፕ ለማድረግ ሙሉን ኮንታክቶች ፎቶዎች ባክአፕ ለማድረግ አፕል አካውንት ደግሞ አፕሊኬሽን ኢንስቶል ለማድረግ የምትጠቀሙት የአፕል አካውንት ነው። እሺ ክሬት ማድረግ እንጀምር። settings, sign in, don't have an Apple account, create Apple ID, የተወለዳችሁበትን ቀን በፈረንጅ እና ባትረሱ ታሪፍ ነው። ለምን ፓስወርድ ቢጠፋባችሁ የተወለዳችሁበትን ቀን ስለሚጠይቃችሁ 1986 ያ ኔክስት ዝም ብዬ ነው የሞላሁት። ይሄንን ለራሴ ያወጣሁኝ ስለሆነ አንድ ላይ እንድንከታተል ብዬ ነው። ስም ሰጣሁኝ። ምን ይላል እዚህ? use your current email address or get a free iCloud email address. email address already ካላችሁ እሱን መጠቀም ትችላላችሁ። ከሌላችሁ ደግሞ እዛው ክሬት እንዲያደርግላችሁ በiCloud በዚህ መቀጠል ትችላላችሁ። እኔ already email address አለኝ። ስለዚህ email address ላይ email address አስገባና next አፕል አካውንት ክሬት ለማድረግ ሁለት ሪኳየርመንት በሆነኔ በማሳያችሁ ሁኔታ ማለት ነው። ኢሜል አድሬስ ቢኖራችሁ አሪፍ ነው። ይሄ ቱቶሪያል ይቀላችኋል። ኢሜል አድሬስ ከሌላችሁ ያው ክሬት ብታረጉ አሪፍ ነው። ወይም ደግሞ ቅድም እንዳሳያችሁ get a free iCloud email address በሚለው መቀጠል ትችላላችሁ። ሁለተኛው ሪኳየርመንት ደግሞ ኢትዮጵያ ውስጥ የምትኖሩ ከሆነ አድሬስ ያስፈልጋችኋል የውጭ ሀገር እና አፕል አካውንት ደግሞ ኢትዮጵያን ሰፖርት አያደርግም። ስለዚህ የውጭ ሀገር አድሬስ ብታገኙ አሪፍ ነው። አሁን on along the way ስንቀጥል ታዩታላችሁ። እዚህ ጋር ፓስወርድ ስጥ ይላል። መፈልገውን ፓስወርድ አስገባለታለሁ። ፓስወርዱን አስገባሁኝ። ፓስወርድ ለማስገባት የሚያስፈልጋችሁ ዋናው እንትን ካፒታል ሌተር አንድ መኖር አለበት። ሁለተኛ ደግሞ ቁጥር መኖር አለበት ፓስወርዳችሁ ውስጥ እና ፓስወርዳችሁ እንዳትረሱት። ከረሳችሁት በጣም ኮምፕሊኬትድ ከእንደገና ጠፋብኝ ብላችሁ ምናምን ብዙ ነገር ስላለው ፓስወርዳችሁ ባይጠፋባችሁ እስክሪብቶና ወረቀት ከያዛችሁ ደግሞ ብትጽፉት በጣም አሪፍ ነው። ይሄንን ፓስወርድ ካስገባሁኝ በኋላ ኔክስት ስል ሴኩሪቲ ኩዌስችን ይጠይቃል። security question እንምረጥለት ማለት ይሄንንም ባትረሱት ይመረጣል። ይሄም አሁን ፓስወርዳችሁን ድንገት ከረሳችሁት የሚጠይቃችሁ ጥያቄ ነው። ፓስወርዱን ከእንደገና ሴንድ ሊያደርግላችሁ ማለት ነው። እሺ ይሄንን እንምረጥ። እዚህ ጋር ማን ልበልሽ? ሶስት ጥያቄ ነው ያለው። ሶስቱንም ጥያቄዎች ሞልቻለሁ። አረሳውም ብዬ እንትን እላለሁ። terms and conditions just next
I agree. create አድርጎ ጨርሷል just sign in ለማለት ነው ከዛ verification ይቀረናል እሱንም አሳያችኋለሁ ትንሽ እንጠብቅ already እኔ አሁን ኢሜል sign in ስላደረኩኝ እዚህ ስልክ ላይ ኢሜል ይደርሰኛል iCloud ደርሷል verify አድርግ ምናምን የሚል ኢሜል ይደርሰኛል እሱን ከፍቼ አሳያችኋለሁ ትንሽ እንጠብቅ ይሄንን ይሄው እንደምታዩት ክሬት አድርጎ ጨርሻለሁ ይላል verify your email address ኢሜል ያስልግባና not this one እዚህ ጋር verify ትላለች ኢሜል ደረሳችሁ በኮምፒውተር መክፈት ትችላላችሁ በምን ችግር የለውም email address verified ይላል ጨርሰናል ተመልሰን ሴቲንግስ ውስጥ verify ሆነ ጨርሰን ማለት ነው ይሄ አሁን ሳይን አፕ ያደረግነው iCloud አካውንት ነው iCloud አካውንት እንዳልኳችሁ ባክአፕ ለማድረግ የሚጠቅማችሁ ነገር ነው አሁን iCloud ስንገባ 5 GB እንደሰጡኝ ያሳያል እዚህ ስር ፎቶ ባክአፕ ማድረግ ትችላላችሁ ሜል ኮንታክት ካላንደር ሪማይንደር ኖት ሜሴጅ ብዙ ነገሮች እንትን ማድረግ ትችላላችሁ ኪቼን እና find my iPhone ስፔሻል ናቸው ኪቼን ማለት ፓስወርዳችሁን ኤቭሪ ታይም ስታስገቡ ሴቭ ያደርግላችኋል ይሄን ኦፕሽን የምትፈልጉት ከሆነ you just go in here on ታረጉታላችሁ ሁሌም ሴቭ ያደርጋል ፓስወርዳችሁ find my iPhone ደግሞ ስልካችሁ ቢጠፋባችሁ ወይ ደግሞ ያረጋችሁበት ቦታ የት እንደሆነ እንትን ቢላችሁ በሌላ ኮምፒውተር ወይም በሌላ ስልክ ገብታችሁ ሎኬሽኑን ማግኘት የምትችሉበትና ሜሴጅም ጥሪም ማድረግ የምትችሉበት ኦፕሽን ነው ስለሱ ሞር ማወቅ የምትፈልጉ ከሆነ ስለሱ ቪዲዮ መስራት እችላለሁ if you leave a comment ያ አሁን iCloudን ጨርሰናል እኔ Apple account ደግሞ አፕሊኬሽን ዳውንሎድ ማድረጊያ ነው ምን ይላል አሁን እዚህ በኢሜል አድሬሳችሁ ወይም በአሁን iCloud ክሬት ባደረጋችሁበት ሳይን ኢን ላድርገው ይላል ኮንቲኒው አልኩትኝ ፓስወርድ ጠይቃል ፓስወርድ ማስገባት አለባችሁ ፓስወርድ አስገብቼ ጨረስኩኝ ሳይን ኢን ላድርግ ይላል ሪቪው መደረግ አለበት ይላል ልክ እንደ iCloud verify እንዳደረግነው Apple accountንም ሪቪው መደረግ አለበት በትን ቦታ ወይም ደግሞ Apple account ሬጂስተር የሆነበትን አገር ማወቅ ስለሚፈልግ ትንሽ ተጠብቀው ሎዲንግ ያለ ነው ኮንቲኒው አለው ለመጨረስ የአፕል አካውንቱን ክሬት አድርጎ ለመጨረስ ይሄን ኢንፎርሜሽን ጠይቃቸዋል የታገርናችሁ ይላል terms and condition ኦኬ ነው next የሚጠይቃቸዋል ፔመንት ሜተድ ክሬዲት ካርድ ፔፓል ነን ይላል ካላችሁ ክሬዲት ካርድ ማስገባት ትችላላችሁ ፔፓልም ካላችሁ ፔፓል ማስገባት ትችላላችሁ አፕሊኬሽን ወደፊት ዳውንሎድ እንድታረጉ ወይ ፔድ የሆነ አፕሊኬሽን ገስታችሁን መጠቀም እንድትችሉ የሚጠቅሙ ናቸው if you don't have none ትሉታላችሁ እዚህ ጋር አድሬስ ማስገባት አለባችሁ ኢትዮጵያ ውስጥ የምትኖሩ ከሆነ ኢትዮጵያ ደግሞ አፕል አካውንት ላይ ሬጂስተር ስላልሆነች you have to use ሌላ አድሬስ
የሌላ ሀገር የሆነ አድሬስ የጓደኛችሁን ወይ ምናምን የዘመዶቻችሁን ጠይቃችሁ አድሬስ እዚህ ላይ መጠቀም ትችላላችሁ። የግድ እነሱ ጋር ኢንፎርሜሽን ይልካል ምናምን ማለት አይደለም። ጀስት የት እንዳላችሁ ለማወቅ ነው። እኔ ለምሳሌ እዚህ ጋር ዝም ብዬ ስፕሪንግ ሂል ስትሪት ኔም የሁለተኛውን ኦፕሽናል ስለሆነ ብዘለው እችላለሁ። ሲቲ እሱንም ስፕሪንግ ሂል ስቴት ይሄንን እንዳልኳችሁ ልክ የውጭ ሀገር የምታውቁት ሰው አድሬስ ወይም ደግሞ እናንተ ምሳሌ እየኖራችሁ ከሆነ የእናንተን አድሬስ ትሞላላችሁ። ለኛ እሺ ኔክስት አፕላይዲ ክሬት አድርገን ጨረሰን ኮምፕሊትድ። አሁን ኢሜይልም ይደርሰናል መጨረሳችንን ሊያሳየን አፕ ስቶርም ይወስደናል። በቃ ዳውንሎድ ማድረግ መጀመር እንደምንችል ለምሳሌ እዚህ ላይ ሰርች ብዬ ዋትስአፕ ሰርች አድርገን ዋትስአፕን ኢንስቶል አድርግ ስሞክር ይጠይቀናል። ኢንስቶል ማድረግ ትፈልጋላችሁ ወይ? አፕል አካውንቴ ደግሞ ከታች የተጻፈው ነው። ኢንስቶል ፓስወርድ ጠይቀናል። ፓስወርድ እንሞላለን። ኔክስት በቃ ዳውንሎድ ማድረግ ይጀምራል። እዚህ ስር ሎዲንጓ ትጀምራለች። ስፕሪንግ ቦርዳችን ላይም አይከኗ ሎድ ማድረግ ይጀምራል። ትንሽ እንጠብቀው። ይሄ ፓስወርድ አዳዲስ አፕሊኬሽን ኢንስቶል ስታደርጉ ፓስወርዳችሁን ለ15 ደቂቃ ላስታውሰው ወይስ ደግሞ ኤቭሪ ታይም ፓስወርዳችሁን ልጠይቃችሁ ለሚለው የፈለጋችሁ መምረጥ ትችላላችሁ። ጀስት እኔ 15 ደቂቃ በኋላ ሴቭ አድርገው ብየዋለሁ። አፕሊኬሽኑ ኢንስቶል ማድረግ መጀመር አለበት። አሁን ኢንስቶል ማድረግ ጀመረ። ዋትስአፕ እንደዚህ ነው ክሬት የምታደርጉት አፕል አካውንት። የሚያስፈልጋችሁ ለአፕል አካውንት ክሬት ለማድረግ ኢሜል አድሬስ እና ስትሪት አድሬስ። ኢሜል አድሬስ እዛው ክሬት ማድረግ ትችላላችሁ በራሱ በአፕል አይክላውድ ኢሜል አድሬስ። ከፈለጋችሁ የጂሜል ያሁ የምትፈልጉትን መጠቀም ትችላላችሁ። ለስትሪት አድሬስ ደግሞ ውጭ ሀገር የምትኖሩ ከሆነ ውጭ ሀገር የምትኖሩበትን አድሬስ ኢንፎርሜሽን ማሙላት ነው። ኢትዮጵያ ውስጥ የምትኖሩ ከሆነ ኢትዮጵያ ሰፖርትድ ስላልሆነች በአፕል ስቶር የውጭ ሀገር አድሬስ ማግኘት አለባችሁ። እሱን ወይ ዘመዳችሁ ወይ ጓደኞቻችሁ ወይ ደግሞ አንድ ሰው ጠይቃችሁ ኢንፎርሜሽን ማሙላት ትችላላችሁ። እና በቃ እንደዚህ ነው አፕል አካውንት ክሬት የምናደርገው። ይሄ አይክላውድ አካውንት ነው። አፕል አካውንት ደግሞ እዚህ ውስጥ ስትመጡ የምታስገቡት ነው። ሌላ ደግሞ ኦፕሽን ማስገቢያ ቦታ እዚህ ጋር iTunes and App Stores የሚል አለ። iTunes and App Stores አፕሊኬሽን ወይም ዘፈን የምትገዙበት ቦታ ነው። እሱ ውስጥ ሳይን ኢን አድርጌያለሁ ኦሬዲ። ይሄንን አፕል አካውንት ሌላ ስልክ ላይ ምናምን ብትጠቀመው አውቶማቲክ አፕዴት እንዲያደርግ አፕሊኬሽኖችን ዳውንሎድ እንዲያደርግ ሚውዚክን ዳውንሎድ እንዲያደርግ ቡኮች ምናምን ዳውንሎድ እንዲያደርግ የሚያደርገው ኦፕሽን እዚህ ውስጥ ነው ተርን ኦን የምታደርጉት። የስልካችሁን ወይም የሲም ካርዳችሁን ኢንተርኔት ሴሉላራችሁን እንዲጠቀም ከፈለጋችሁ እዚህ ኦፕሽን ነው። ከዚያ በዋይፋይ ወይም በሆትስፖት ነው የምትጠቀሙት። እንደዚህ ነው አፕል አካውንት ክሬት የምታደርጉት። የወደዳችሁት ይመስለኛል። ያልገባችሁ ነገር ካለ ሌላ ክሬት እንዳደረግ የምትፈልጉት ቪዲዮ ካለ ኮሜንት አድርጉልኝ ከስር። ቻናሉን ሰፖርት አድርጉት ላይክ በማድረግ
የሚቀጥለው ቪዲዮ ላይ እስከምንገናኝ ድረስ አመሰግናለሁ። See you.